ካምፒዮኖስ ናፖሊ 33 ዓመታት የተናፈቀው ዳንኪራ የኔፕልሱ ውድ ልጅ የቀለጠው ፌሽታ በኤል ዲያጎ መንፈስ ናፖሊ የካልቺዮ ኢታሊያ ሻምፒዮን ከፊያቶ አረንጓዴ ንስር ቪክቶር ኦሲማን ጋር ቪቫ ናፖሊ ቪቫ ኤል ዲያጎ ዲያጎ አርማንዶ ማራዶና ከ33 ዓመታት በኋላ የደቡብ ጣሊያን ውድ ልጅ ናፖሊ በኔፕልስ በስኩዴቶ ደምቋል። ኔፕልስ በደስታ ሰክራ ጨርቋን ጥላም ታይታለች። ከ12058 ቀናት ጥበቃ በኋላ ናፖሊ እንደገና የሴሪያ ሻምፒዮን ሆኗል። 33 ዓመታት የተናፈቀው ክብር ከኤል ዲያጎ መንፈስ የናፖሊ ጣዖት ማራዶና የኮከቡ የምትሃተኛው የተአምረኛው የእግር ኳስ ጥበበኛ ከህልፈቱ ማግስት በሰማይ ቤት ሆኖ የአርጀንቲና የዓለም ዋንጫ ድልን ከኳታር ሉሲያል ከሊዮኔል ሜሲ አልጋውራሹ ዳንኪራ ጋር የአርጀንቲናን ፈንጠዝያን ታዝበዋል። ከቦነስ አይረስ እስከ ሮዛሪዮ ከዛ ማግስትም ከኳታር የዓለም ዋንጫ ማግስትም የናፖሊ ካልቺዮ ኢታሊያ በኔፕልሱ ፊያቶ ቪክቶር ኦሲማን የተመራው የስኩዴቶ ድልን ከጣሊያን ሴሪያ ተከታትሏል። ዲያጎ አርማንዶ ማራዶና ከሰማይ ቤት ናፖሊ ከዩዲኔዜ አቻ ውጤት በኋላ ገና በሴሪያው 5 ቀሪ ጨዋታዎች እየቀሩት 80 ነጥቦችን ከ46 ተጨማሪ ጎሎች ይዞ የሴሪያው ንግስናውን አረጋግጧል። ከ33 ዓመታት በኋላ ከ12058 ቀናት በኋላ ናፖሊ የኔፕልሱ ውድ ልጅ ደማቅ ታሪክ አስመዝግቧል። ከጣሊያን ሴሪያ ያሮጊቷ ጁቬንቱስ ለ9 ዓመታት ከታያ ሰልቺ የበላይነት በኋላ ባለፉት 3 ዓመታት በሴሪያው ኢንተር ሚላን፣ ኤሲ ሚላን እና ዘንድሮ ደግሞ ናፖሊ ሻምፒዮን ሆኗል። የኤል ዲያጎ መንፈስ ከአልባሴቴ እስከ ናፖሊ 1986 አርጀንቲና በሜክሲኮ የዓለም ዋንጫ በማራዶና ጥበብ የዓለም ዋንጫን ባሸነፈች ማግስት ናፖሊ በሴሪያውም ሻምፒዮን ሆኗል። ታሪክ ባልጋውራሹ ሲደገም አርጀንቲና የጥበበኛ ሊዮኔል ሜሲ ዘላስት ዳንስ ምታት በተለይ በኳታር የዓለም ዋንጫ አርጀንቲና እንደዚሁ ሻምፒዮን በሆነች ማግስት በወርልድ ካፕ ናፖሊም ከስፓሌቲ ድንቅ ቡድን ጋር በካልቺዮ ኢታሊያ አንጸባርቋል። ቪክቶር ኦሲማን አረንጓዴው ንስር ናይጄሪያዊ ኮከብ የናፖሊው ፊያቶ በሞደርን ፉትቦል የዓለም እግር ኳስ የቀጣዩ ዘመን ክስተት ከሆኑ ከዋክብቶች አንዱ ሆኖ ከኔፕልስ ብቅ ያለ እንደ ሀገሩ ልጆች ራሺድ ያኪኒና ሞካቺ ጉልበትን ከፍጥነት እንዲሁም ድፍረት ያጣምረው አጥቂ የናፖሊ የድል ሚስጥር ዋናው ተዋናይ ነው። ቪክቶር ኦሲማን የናፖሊው ፊያቶ በሴሪያው 22 በአጠቃላይ በሲዝኑ 27 ጎል ያስቆጠረው ኦሲማን የናፖሊ ፈጣን ሽግግር ያለው የማጥቃት ተደናቂ እንቅስቃሴ ዋናው መሪም ነበረ። ዘንድሮ በቶፕ ዩሮፒያን ፉትቦል ከታዩ 10 ምርጥ አጥቂዎች አንዱም ነው። በሴሪያውም ሪከርድ ሰባሪው አፍሪካን ቶፕ ስኮረር ነው። ዘ ተርሚኔተር ሃላንድ በ51 ጎል ይመራል። በዩሮፒያን ኤሊት ሊጎች በርካታ ጎሎችን በማስቆጠር ምፓፔ በ35 ይከተላል። የፌነርባቼው ኢነር ቫሌንሲያ 31 አለው፣ 3ኛ ደረጃ ላይ ይገኛል። ራሽፎርድ፣ ሞሳላህና ሌቫንዶውስኪ ከዩናይትድ ሊቨርፑልና ባርሳ 29 ጎል አስቆጥረው የ4ኛ ደረጃውን ይዘዋል። ከቢ9 ከሚስተር ቻምፒየንስ ሊግ ዓለም የባለንዶር ኮከቡ ፈረንሳይ አጥቂ ካሪም ቤንዜማ 28 ጎሎችን አስቆጥሮ 5ኛ ነው። ሃሪኬን ከስፐርስ፣ ሁጎ ሳይፕረስ ከቤልጅየሙ ጌንት እንደዚሁም የናፖሊው ፊያቶ ቪክቶር ኦሲማን ከኔፕልስ 27 ጎሎች አስቆጥረው በ6ኛ ደረጃ ላይ ይገኛሉ። ቁጥሩ ለታዘበ በሲቲው ተርሚኔተር ኤሪን ሃላንድ ሌቭል 51 ጎል በሁሉም ውድድሮች የደረሰ ቶፕ ስኮረር ዘንድሮ አልታየም። የሃላንድ 51 ጎሎች ላይ